የመጀመሪያ ትውውቅ ወይም ብላይንድ ዴት ላይ የቀጠራችኋት ሴት ሙሉ ቤተሰቧን ይዛ ብትመጣ ትሮጣላችሁ ወይንስ ቤተሰቧን ትተዋወቃላችሁ? ነገሩ የሆነው ቻይና ውስጥ ነው። ሁለት ወጣቶች ለፍቅር ትውውቅ ቀጠሮ ይይዛሉ። ወንዱ በቀጠሮው ሰዓት ሴቷን ሲጠብቅ ከነሙሉ 26 ቤተሰቧ ጋር ከተፍ ብላ መጣች። ግራ ገባው፣ ግን ምንም አላደረገም። ቤተሰቧ በሬስቶራንት ውስጥ ቁጭ ብለው ውድ ምግቦችና መጠጦችን እያዘዙ መዝናናታቸውን ቀጠሉ። ድራማው የጀመረው ከዚህ በኋላ ነው። በሰዓቱ የተጠቀሙት 19800 ዩዋን ወይም $3100 ይፈጅ ነበር። ታዲያ ይሄ ልጅ ከመክፈል ትቅርብኝ እስከ ጭራሹ ብሎ ትቷት ፈረጠጠ። ልጁ ሙሉ ክፍያውን ባለመክፈሉ ልጅቷም ይሄንን ክፍያ ለመክፈል ባለመስማማቷ የክስተት አቅራቢያቸው ወደሚገኝ ፍርድ ቤት አመራ። ልጅቱ ስትጠየቅ እኔ ቤተሰቦቼን ይዤ የመጣሁት ለፈተና ነበር፣ እኔን ማስተዳደር እንደሚችል እና ቤተሰቦቼን መርዳት እንደሚችል እኔ ምንም ልል አልችልም። እናንተ ራሳችሁ ኮመንት ላይ ጻፉ። እሱ መክፈል ነበረበት ወይስ ትክክል ነው የተደረገው? ይህንን እንግዲህ እናንተ ኮመንት ላይ አስቀምጡልኝ።